ማየት ቻለች። ባልየውን በተራው አይነ ስውር ሆነ። ያቺ ሴት ዓለምን ስታይ ለመጀመሪያ ጊዜ ነበርና ብዙ ነገር ብርቅ ሆነባት። እና ባሏ ቆይ እና ሚስትየው ማየት እንደቻለች በመጀመሪያ ማየት የፈለገችው ባሏን ነበር። እናም ሰዎች ባልሽ ያኛው የሚያስጠላው ሰውዬ ነው ብለው አሳዩት። እኔ አምና በተቀበለችው ችግሩ የሚጀምረው ከዚች ጋር ነው። እንደዛ ለአመታት ተወደው የሚመስላት ባሏ ልክ እንደዛ ሆኖ ስትመለከተው ለአመታት የገነባችው ፍቅሯ ተናደባት። አታድርገው። በመጀመሪያ ራሷን አሳምና ለመኖር ብዙ ሞከረች። ነገር ግን አንድም ቀን እንኳን ዘወር ብለው ያላዩት ሁሉ አሁን ላይ አይኗ ሲመለስ አለንልሽ ይሏት ጀመር። እሷም ከቀናት በኋላ የሰው አይገባኝም ማለት ጀመረች እና ትታወጠፋች። ወይ ሲያሳዝን። ታዲያ እሱ መጨረሻ ምን ሆነ? ልቡም አይኑም ተሰርቆ እስከ መጨረሻው ተሰብሮ ኖረ። በጣም የሚያሳዝን ታሪክ ነው። አንዳንድ ሰዎች እኮ እንደዚህ ናቸው። እኛ ጋር የሚሆኑት እስከ ችግራቸው የሚቀበላቸው ሆናተው እንጂ እኛም ፈልገው አይደለም። ወይ ግን ቆይ እሷ እንዳሰበችው ህይወት ሆነላት? ለእሷ ብሎ ያን ሁሉ ነገር አድርጎ በጣም ጨካኝ ናት። ስታስጠላ እንዴ! አንቺ ቆይ የእውነት እየተናደድሽ ነው እንዴ? እኔ እኮ ታሪክ ነው የነገርኩሽ። ቢሆንም እኮ ያናድዳል። አንተ ከነ ሙሉ ችግር እየተቀበለን ሰው ማሳዘን በጣም ነው የሚያናደው። እኔ ግን አልተናደድኩም። እንዴ ለምን? ማለትማ እኔ ከነ ሙሉ ማንነት የምትቀበለኝን አግኝቻለሁ። አልቀረብም። ይልቅ አሁን ብርዱ እየመጣ ነው፣ ወደ ውስጥ እንግባ። ልተኝ ነው? አይ እንደውም ውስጥ ገብተን ፊልም እናያለን። እንግባ። አረ ጎብላ ወፍስ ማንም የለም። ስም በሽቦ ነገርን በግሩ ነገር በል አንተ የሰውን ትኩረት አትሳብ። እንዲሁም የሌባ ጋቢና ነው ያለ። ጎብላ አልከፍታ ታደርሽ ነው ጎብላ። ስም ወይ ካልሆነ ቀልቀል አትንቀልቀል። ወደዚህ ጋር ዝምሽ ጩበር አትንቀልቀል። አርፈ ቁጭ በል። ከውስጥ ቁልፍ ነው። አረቀበሉ ምንድነው እንዴ? ቱንዬ ማን ነው? ኒናዬ ምን ታቆላምጣታለህ? ቱኒ እስካሁን በር ለመክፈት የቆየሽው ምን እየተሽሞነሞንሽ ነው እንዴ? ተውሃን ይብላ። ይልቃው ምን ፈልጋችሁ ነው? እኔ ኪራን ፈልጌ ነው። የለም እሱ ግን አንቺን ፈልጎ ነው። ማንን? እኔን? አዎ አንቺን። ሰማ አይሻል ሙከካራ እኮ እኔ እኮ ሲጀመር የፍቅር ቀማሚ ነኝ። ኪራ የለም ስራ ሄዷል። አንቺ ካለሽ በቂ ነው። ወይም ማታ እንመለስ እንዴ? እንመለሳለን ማለት እየቀለድክ መሆን አለበት። የለም እኮ አለች አይደል? ወይም ትደውል እንዴ? ባከኔ መለውን ነው የምፈልገው። ምን እቺ የምትመስለው አልተኔ በከሰለም ቦካ ቦካ አድርጊያ ያልወርካትም እንዴ? ምን አልክ አንተ ስንጥር? እዚህ እኩል ቦታ እንዳልሰብርሽ። አይሰማም፣ ይቆራረጣል። ምን ያልሽ? ሰምተሃል? እባክህ በቃ እኔ ሰው በር ልቀቁኝ ነው ሄዱ። ጎብላ አንዴ ፍቀጅልኝና አናቷን ለሁለት ክፍል ላድርገው። ፍቀጅልኝ አንዴ። በር ያልከው አንተ ቱኒ ይኸውልህ ነገር አሁን ኒድ ምን ማለት ነው? ምን መፍትሄ ሳናገኝ መሄድ አለ እንዴ? መፍትሄ ከፈለክ እዛው ቀበሌ ሄደ መፍትሄ ጠይቅ። እሺ ደፋር ይመስላል። ጎብላ አንቺ ቆሽ የምታስነኪኝ አይበላም። እንደዚህ ነገር ግን አይበላም። አንተ አሁን ቀበሌ ዛሬ ገና ለቦንድ ያወጣሁት ብር ቆጨኝሽ። እናትዬ በጣም ይቅርታ፣ የሆነ በጣም ይቅርታ። እኔ እኮ እነዛ ጎቢው ምንጊው ምናምን መስሎኝ እኮ ነው። ጉቢ በልብሽ ነው አንዳች ነገር ገና ከመጣቴ ዋና ታስጀምሪኛለሽ። እሺ በቃ ይቅርታ እናትዬ። በቃ በፎጣ ምናምን አደረገ። እሺ እኔ በቃ ገደለኝ። ናኦሚ ወጣ ብለን ማኪያቶ ጠጥተን እንምጣ። ናኦሚ ምንድነው እንደዚህ በሀሳብ ጭልጥ ያልከው? ምንም ዝም ብዬ ነገር እያሰብኩ ነበር። ምንድነው የምታስበው ነገር? ደግሞ አውቃለሁ ምሪ ዝም ብዬ ነው አልኩሽ እኮ።
ስለ ዳግም እያሰብክ ነው አይደል? ስለሷ እያሰብኩ እንደሆነ እንዴት አወቅሽ? ከሷ ውጭ ምን ልታስብ ትችላለህ? ቆይ ለኔ ምን አለች? ምንም አላለችኝ፣ ግን ከልጄና ከኔ እንድትርቅ እፈልጋለሁ አለች። ለምን እንደዛ አለች? ለልጅቷ አባት እፈልጋለሁ፣ አባቷ ደግሞ አንተ ነህ ስትላል ነበር? አዎ ስትለኝ ነበር፣ ግን የተፈጠረው ነገር አስደነግጣት መሰለኝ እንደዛ አለች። እሺ ታዲያው ምን አሰብክ? ዳግም ግን የእውነት ልጅ ትመስላለች? አላቅም ሩዬ፣ ግን አንድ የገባኝ ነገር ቢኖር ከሌኒ ጋር ተነጋግሬ የዲኤንኤ ምርመራ ማድረግ አለብኝ። ጥሩ ውሳኔ ነው፣ ግን የእውነት ዳግም ልጅ ብትሆን ምን ይፈጠራል? እንዴ እናት ምን ሊፈጠር ይችላል? ያው እንደ አባት ማድረግ ያለብኝ ነገር አድርጋለሁ። ሲቀጥል ደግሞ የአባት ፍቅር እሰጣታለሁ። ሌላ ምንም አይፈጠርም። አላቅም፣ ግን ምናልባት እንዳጨርሹ ምሩ፣ ልትፈለግሽው ነገር ገብቶኛል። እንዴ ትዳር እኮ ቀልድ አይደለም፣ ትልቅ ነገር ነው። ልጅም እኮ ቀልድ አይደለም አይደል እንዴ? ቢሆንም ምሩ፣ እኔ እኮ ባለ ትዳር ነኝ። ልጅ ከኖረኝም ደግሞ ከአንቺ በፊት የነበረው ነገር ነው። ስለዚህ ልጅ ምንም ነገር እንዳታስቢ፣ ሁሉንም ነገር መሄድ ባለበት መንገድ እናስኬዷለን። ተግባባ? እሺ። ሌኒ ደግሞ በኋላ እጅ በአካል አወራታለሁ። ስለዚህ አንቺ ምንም አትጨነቂሽ። እሺ አልጨነቅም። ቤት መቀበል ሰልችቶኛል። ወጣ ብለን እንምጣ። እሺ እንምጣ። ዛሬ እንመጣለን። እታ ምንም አልተፈጠረም። በቃ እኔ እዚህ ስራ ስለጀመርኩኝ ስላልተመቸኝ ነው። አዎ እሺ በቃ መንገድ ስንጀምር ደውልልሻለሁ። እሺ ነው። ያኔም ቢሆን ጥዬ ሄድኩት የልጅ አባት መሆን እንደማትፈልግ ስላወቅኩ ነው። አሁንስ ይሆናል ብለሽ እንዴት አሰብሽ? እባክሽ ናሆሜ፣ ልጅ እኮ ያሳሳል። ደግሞ የአሁኗ ሚስት ልጅ ስላልሰጠች ምናልባት ከኔ ልታገኝ ትችል ይሆናል። በጭራሽ ልጄንማ እንደዚህ አይነት ቤተሰብ ውስጥ አልከታትም። ሸፍኜ እንዳሳደግኳት አሁንም ልጄን ሸፍኜ ነው ማቆየት ያለብኝ። አይሆንም በጭራሽ። አዎ እኔ የምልሽ ኪያ፣ ቆይ አቶ አባተ ለምንድን ነው እስካሁን ስምምነቱን ያልፈረሙ? ምንም በአጋጣሚ እኮ ምን ተፈጠረ መሰለ። ቆይ ኪያ፣ እዚህ ቢሮ ውስጥ የተፈጠረ ነገር አለ እንዴ? ስጠይቅሽ ከጥያቄ ትሸሻለሽ። ኢለ ባለፈው አንተን ፋይል ለማስፈረም ስመጣ አቶ አባተን ያናገረችው ሀና ነበረች እና ቆይ ሀና ማየው ነገር አደረገች አይደለ? ወይኔ ምን ሆነሽ ነው ኪያ? በእናትሽ አንቺ ራሱ ምን ሆነሽ ነው? ቆይ እንዴት እሷን አምነሽ ትተሻት እዛ ትሄጃለሽ? ሁለቱም እኮ አስፈላጊ ነገሮች ነበሩ። ታዲያ እኔ ምን ማድረግ ነበረብኝ? እሺ አሁን ምን አድርጋ ነው? ኢለ የሰውየውን ባህሪ የምታውቁ ይመስለኛል። በቃ ቢሮ ውስጥ ብቻዋን ሲያገኛት የሆነ ነገር አደረጋትና እሷም ተናገረችው። ፈጣሪ፣ ቆይ ምንድነው እየተፈጠረ ያለው? አንዱን ስለው አንዱ ይበላሻል። ኪያ ታውቁሻል፣ ግን በጣም እየከሰርን እኮ ነው። የተፈጠረውን ነገር እኮ ለማስተካከልና መስመር ለማስያዝ እየሞከርን ነው። የኛ ስራ እኮ ከሰዓት ጋር የተገናኘ ነው ኪያ። አንድ ስራ ስናጣ ምን ያህል ብር እንደምናጣ ታውቂያለሽ አይደለ? ከጊዜ በኋላ ደግሞ በጣም ብዙ ነገሮች እየተበላሹ ነው። አውቃለሁኝ እኮ፣ ግን ደግሞ እንዳትናደድ ብዬ ነው ያልነገርኩህ። እና ታዲያ ዞሮ ዞሮ መስማት የቀረ? እሱም አልቀረም፣ ግን ደግሞ ወንድሜ ሀና እንዳትናገራት፣ እሷን በጣም ተጨንቃለች። ምን እሷን ብናገራትም እኮ እሷ ከማጥፋት ወደኋላ አትልም። ትርፉ ድካም ብቻ ነው እኮ። ግን ደግሞ በአሁኑ ሰዓት እሷም ልክ ናት። እስኪ ኪያ በእናትሽ ቡና አዘዥልኝ፣ በጣም እየተናደድኩ ነው። እሺ ቆይ ምንድን ነው የሚሻለው? ስራዬ በየቀኑ እንደ ካሮት እያሽቆለቆለ ነው። የግድ የሆነ ነገር መፈጠር አለበት። የአቶ አባተ ስራ የግድ መስተካከል አለበት። የሚከፈለውን ሁሉ ዋጋ ከፍዬ ይህን ስራ ሰራዋለሁ። ሳሚ፣ ስለ አብሮ የሰማሽው ነገር አለ እንዴ? አልሰማሁም። ምን ተፈጥሮ ነው? አሁን ከቅዱስ ጋር እያወራን እኮ ወደ ቤት ተመልሳለች አለኝ። የምርሽን ነው? መቼስ ቅዱስ የሚዋሸኝ አይመስለኝም። እስኪ ደውዪ እናረጋግጪ እኮ። ማንም አልደወለልኝም እኮ። ግን እርግጠኛ ነሽ? እሺ ቆይ ልደውልላት። ሄሎ ምሩ፣ ወደ ቤት መጣሽ? አዎ። እና ቆይ እንዴት ለምን አልደወላችሁም? እሺ በቃ ዋናው ደህና መሆንሽ ነው። እሺ እቤት መጥቼ እናወራለን። እሺ
እውነት ነው? አዎ እህቴ እውነትሽን ነው። ቆይ ግን እንዴት አንዳቸውም አልደወሉልኝም? ምናልባት ስላልተመቻቸው ይሆናል። ዋናው በሰላም ወደ ቤቷ መመለሷ ነው። የእሌኒስ ልጅ ግን ተመልሳ ይሆን? አላቅም እህቴ። በቃ ምሩ ጋር መሄድ አለብኝ። እሷን ላዋራት። እንዴ ቆይ እየተናደድሽ ነው? እንዴት አልናደድም እህቴ። እኔም እኮ ምሩ በመጥፋቷ ጨንቆኛል፣ አሳስቦኛል። ለምን አንዳቸው እንኳን ደውሎ አልነገሩኝም? ለማንኛውም እንሂድ በቃ። እሺ በቃ ተረጋጊ፣ ከሰው ጋር እንዳትጋጭ። ባልነግራት ይሻል ነበር መሰለኝ። እንዴት ነው እጭክ እንዴ? ደግሞ ምን ሆነ ነው የበሰበስከው? የበጋ መብረቅ መጥቶኝ ምን ሆናለሁ ብለሽ ነው? ተመጣው። የበጋ መብረቅ ደግሞ እንደሱ የሚባል ነገር አለ እንዴ? አዎ አለ እኮ እንደዛ ጽናት። እኔማ አመጣጤ እናንተን ለመጠየቅ በዛው ምሩ ጋር እንድትወስደኝ ነበር። እሷ ደህና አድርጋ በውሃ አቀባበል አደረገችልኝ። ተመስገን። ሳታቅደፍታብ ነው? አዎ እንደዛ ነበር ያሰብኩት መጀመሪያ፣ ግን ውሃው ንጹህ መሆኑ አውቃ መሆኑ ያስታውቅባታል። እሺ አሁን የት ሄዳ ነው ታዲያ? አሁንማ ሳልቢጤ ሲጀምረኝ ሻይ ላፍላለ ብላ ገብታ ቅርቅር ብላ ቀረች። ይኸው ሻዩን ደግሞ አምጥታ እንደ አውቶሚክ ወግ ልታፈነዳኝ እኮ ነው እቅዷ። አንቺ አልገባሽም እኮ። አይዞ በቃ ያጋልጥማል። ናቲ ደረክ እንዴ? ምን ያለም ያደርቅሽ አርፈሽ ቁጭ። ይኸው ላይ ቅጠል ላወጣልሽ ነው። እንደውም አሪፍ ነው፣ ቆንጆ አርካት ሆነናል። አይኒና በቃ ጥፍተሽም ጥፋትሽን አታምኝም አይደል? እስኪ ንገሪልኝ ጽናት፣ እኔንማ እኮ መጫወቻ አድርጋኛለች። ተይ ግን ኒና ግን ተይ፣ አንድ ቀን ያጣሽ ቀን ግን ይቆጭሻል እኮ። ኧረ ናቲ በቃ ተወኝ እንዴ፣ ቀለል አድርገው አውቄ እኮ አይደለም። ምን ሆነ ነው እንዴ? እሺ አሁን ቆይ ሻዩ የት አለ? ደረሰ? ይኸው በቃ እየፈላ ነው። ሄጄ ቼክ ላድርገው። ጽዬ እንዳይደብረው እሺ፣ አጫውቹ በእናትሽ። በረደህ እንደ የሚደረብ ነገር ላምጣልህ? አይሽ የትልቅ ሰው ንግግር እንደዚህ ነው አለች እንጂ። አዎ ጽናት አምጪልኝ እባክሽ። እኔም እዚህ እኮ በረዶ ሰርቼ መቀመጤ ነው። እሺ እሱ ያለው ሲዶ ምን ልልሻለሁ? ደህና ነኝ። ቆይ ምሩዬ፣ እኔ ያላንቺ አላስብም እንዴ? ምን ማለት ነው? በደንብ ነው የምታስቢው። ታዲያ እንደዚህ እየተጨነኩኝ እያወቅሽ ለምንድን ነው ደውለሽ ምንም ያላልሽ? ትላንትና ደክሞኝ ነበር፣ ዛሬ ደግሞ ተይ ምሩ፣ ጽናትና አንቺ እንዴት እንደምወዳችሁ ታውቂያለሽ። ምንም ቢፈጠር እኮ ከሌላ ሰው መስማት የለብኝም። ልነግርሽ ነበር እኮ ግን አውቃለሁ ትዝ እንዳላልኩሽ። እኔ እኮ ከነናሆም ጋር ያልሆንኩትኝ ያው መርሲሞ በእኔ ምክንያት ነው የመጣው ብዬ ነው። እሺ በቃ ይቅርታ። እሺ ጽናት ሰማች? አዎ ትላንትና እዚህ ነው ያሉት። በጣም ጥሩ። ይህን ያህል ከልባችሁ እንደተረሳውና እንደተዋችሁኝ አላውቅም ነበር። ለማንኛውም ደህና ሆነሽ ስላየሽ ደስ ብሎኛልሽ። ወዴት ልትሄጂ ነው? በቃ ምሩ ላይሽ ነው የመጣው። ቻው። ሰኒ